መሀል ፒያሳ ከአድዋ መታሰቢያ ፊት ለፊት ከመሐሙድ ሙዚቃ ቤት አጠገብ የፒያሳ ድምቀት የሆነው አራዳ ግራንድ ሞል እየተገነባ ይገኛል። እዚህ ግራንድ ሞል ላይም ከ20 ካሬ እስከ 145 ካሬ ስፋት ያላቸው የንግድ ሱቆችም ለሽያጭ ወጥተዋል። ታዲያ ይህንን አራዳ ግራንድ ሞል ማን ነው የሚገነባው? ሱቆቹስ በስንት ዋጋ ለሽያጭ ቀረቡ? የሚለውን መሀል ፒያሳ ሳይቱ ላይ ተገኝተን ሙሉ መረጃ ይዘን መጥተናል። በውጭም በሀገር ውስጥም ያላችሁ ፒያሳ ላይ የንግድ ማዕከል እንዲኖራችሁ ወይም ኢንቨስት ማድረግ ለምትፈልጉ ሙሉ መረጃ በዚህ ቪዲዮ ታገኛላችሁ። እስከ መጨረሻው አብራችሁ ቆዩ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በውጭም በሀገር ውስጥ ያላችሁ በያላችሁበት የከበረ ሰላምታ ይድረሳችሁ። እንግዲህ ዛሬ በመሀል ፒያሳ ተገኝቻለሁ። መሀል ፒያሳ ከአድዋ 00 ፊት ለፊት ወይም ከአራዳ ህንፃ ፊት ለፊት ወይም ከመሐሙድ ሙዚቃ ቤት አጠገብ ላይ የፒያሳ ድምቀት ይሆናል ተብሎ የሚጠበቀው አራዳ ግራንድ ሞል ሳይት ላይ ነው የሚገኘው። እንግዲህ ይህ አራዳ ግራንድ በኑር ሰገር ፕሮፐርቲ እየተገነባ የሚገኝ ባለ 7 ወለል ትልቅ የገበያ ማዕከል ነው። እዚህ የገበያ ማዕከል ሳይት ላይ ነው አሁን የሚገኘው። እንዲሁም ስለ ገበያ ማዕከሉ አንዳንድ መረጃዎችን ወደ እናንተ አደርሳችሁ። እዚህ የንግድ ማዕከል ላይ ለሁለት ቤዝመንት የመኪና ማቆሚያ የሚኖረው ሲሆን እንዲሁም ደግሞ የንግድ ማዕከሉ አስፈላጊ የጋራ መገልገያዎችን አሟልቶ የሚገነባ ሳይት ነው። ከነዚህ መካከል የከርሰ ምድር ውሃ ባካፕ ጀነሬተር እንዲሁም ደግሞ 4 ሊፍት እንዲሁም 4 መግቢያ በሮች የሚኖሩት ይሆናል ማለት ነው። እንግዲህ ይህ አፓርትመንት ኦፕን ዳውን ነው። ከውስጥ በደንብ ብርሃን እንዲያገኝ ታስቦ የሚሰራ እጅግ ቆንጆና ዘመናዊ ሞል ስታንዳርድ ነው የሚገነባው። ታዲያ እዚህ የንግድ ማዕከል ላይ ከ20 ካሬ ጀምሮ ስፋት ያላችሁ ሱቆችን ማግኘት ትችላላችሁ። ለኢንቨስትመንት እንዲሁም ደግሞ ለራስ ቢዝነስ የሚሆኑ ሱቆችን ማግኘት ትችላላችሁ ማለት ነው። እንግዲህ እዚህ የንግድ ማዕከል ላይ አሁን ላይ እንደ ፍሎሩ ዋጋቸው ይለያያል። ሆኖም ግን ከ3.4 ሚሊዮን ብር ከሶስተኛ ፎቅ ጀምሮ በዚህ ዋጋ ሱቆችን ማግኘት ይችላላችሁ። 20 ካሬ ሱቆችን ማለት ነው። ግራውንድ ላይ ደግሞ ግራውንድ ላይ ሆኖ በውስጥና በውጭ በኩል በሚል ዋጋ ልዩነት ይኖራል ማለት ነው። በውጭ በኩል ኦልሞስት በካሬ 400 ሺህ ብር፣ በውስጥ በኩል በ350 ሺህ ብር ግራውንድ ላይ 24 ካሬ ሱቆችን ማግኘት ይችላላችሁ። አንደኛ ላይ፣ ሁለተኛ፣ ሶስተኛ፣ አራተኛ ላይ ደግሞ እንደ አከፋፈላችሁ የተለያዩ የዲስካውንት ፕሮሞሽኖችን ተዘጋጅቷል። አማራጮችም አሉ ማለት ነው። እዚህ የንግድ ማዕከል ላይ ኢንቨስት ማድረግ ለምትፈልጉ እዚህ ፒያሳ ላይ የንግድ ሱቅ ሊኖራችሁ የምትፈልጉ በውጭም በሀገር ውስጥ ያለ ከኑር ሰገር ፕሮፐርቲ የንግድ ማዕከል መግዛት ለምታስቡ ፈላጊዎች በሙሉ ካምፓኒው አሁን ላይ በፕሮሞሽናል ፕራይስ ሱቆችን በቅናሽ ዋጋ እየሸጠ ስለሆነ በዚህ ቅናሽ ጠቅማችሁ መግዛት ለምትፈልጉ በውጭም በሀገር ውስጥ ያለ ሱቅ ፈላጊዎች ለበለጠ መረጃ ሳይቱን ለማየትና ለመግዛት ስልክ በ0913 54 45 46 ላይ በቀጥታ በዋትስአፕ በመደወል መረጃ ማግኘት መግዛት ትችላላችሁ ማለት ነው። እንግዲህ ቡድና የተከበራችሁ የቻናላችን ቤተሰቦች ለዛሬ ይዘን የመጣነው መረጃ ይህንን ይመስል ነበረ። መረጃውን እንደወደዳችሁ አንጠራጠርም። ቀጣይ በሌላ የቤት መረጃና የቤት መረጃዎች እስክንገናኝ ድረስ በያላችሁበት መልካም ጊዜ ተመኘን። ሰናይ